በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሚነካቸውን ሁሉ ቅዱስ ይሆናል። ኦሪት ዘጸአት ምዕራፍ 30 ከቁጥር 29። የተከበራችሁና የተወደዳችሁ የእግዚአብሔር ልጆች የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ወዳጆች በልዑል እግዚአብሔር ስም እንደምን አደራችሁ? አሜን። በቸርነቱና በምሕረቱ ጠብቆ በይቅርታ ላይ ይቅርታ ጨምሮ በሰላም በጤና ጠብቆ ለዚህ ዕለትና ሰዓት ያደረሰን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የእመቤታችን የድንግል ማርያም እናትነት፣ የቅዱሳን መላእክት ተራዳኢነት፣ የቅዱሳን አባቶቻችን ጸሎትና በረከት አይለየን። የሚነካቸውን ሁሉ ቅዱስ ይሆናል። ኦሪት ዘጸአት ምዕራፍ 30 ከቁጥር 29። ይህን ኃይለ ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን ይህ ኃይለ ቃል የተነገረው ለሊቀ ነቢያት ሙሴ ነው። ሁሉንም ትቀድሳቸዋለህ፣ ቅድስተ ቅዱሳንም ይሆናሉ፣ የሚነካቸውም ሁሉ ቅዱስ ይሆናል። በክህነትም ያገለግሉኝ ዘንድ አሮንንና ልጆቹን ቅባቸው ቀድሳቸውም ይላል። ይህ ትእዛዝ የእግዚአብሔር ነው። ይህ ትእዛዝ ከእግዚአብሔር የተላለፈ ነው። ይህ ትእዛዝ ለነቢዩ ለሊቀ ነቢያት ሙሴ የተሰጠ ነው የእግዚአብሔር ልጅ። ስለዚህ ዛሬ የዐቢይ ጾም ሁለተኛ ሳምንት ቅድስትን እናከብራለን። ቅድስትን ስናከብር ስለ ቅድስና እንነጋገራለን። ቅድስናን የሚሰጥ ማን ነው? ቅድስና የሚሰጥ ለማን ነው የሚለውን እናያለን። ቅድስናን የሚሰጥ እግዚአብሔር ነው። ቅድስናን የሚያድል እግዚአብሔር ነው። እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ እንዳለን ሁሉ ቅዱስ አምላካችን ቅድስና የባህሪ የሆነ ከማንም ያላገኘው የራሱ ገንዘቡ የሆነ አምላካችን ለሰው ልጆች በቅድስና ሕይወት እንዲመላለሱ በቅድስና ሕይወት እንዲኖሩ ቅድስናን ሰጥቷል። ለዚህም ኦሪት ዘጸአት ምዕራፍ 30 ከቁጥር 29 ላይ ያየነው ቃል እንደሚያስረዳ ሁሉንም ትቀድሳቸዋለህ፣ ቅድስተ ቅዱሳንም ይሆናሉ፣ የሚነካቸውም ሁሉ ቅዱስ ይሆናል። በክህነትም ያገለግሉ ዘንድ አሮንንና ልጆቹን ቅባቸው ቀድሳቸውም ይላል። የቅድስና ባለቤት እግዚአብሔር የተመሰገነ ይሁን። ቅድስናን ለልጆቹ የሰጠ እግዚአብሔር የተመሰገነ ይሁን። ሁሉን የሰጠ ሁሉን የሚያደርግ ሁሉን የማድረግ ችሎታ ያለው እግዚአብሔር ነው። ዓለም ሁሉ የተሰጠው ከእግዚአብሔር ነው። ዓለም ሁሉ የተገኘው ከእግዚአብሔር ነው። ዓለም ሁሉ የሚኖረው በእግዚአብሔር ነው። ያለ እግዚአብሔር ቸርነት፣ ያለ እግዚአብሔር ፈቃድ፣ ያለ እግዚአብሔር እርዳታ ማንም የሚኖር የለም የእግዚአብሔር ልጆች። ስለዚህ ቅድስትን ስናከብር ስለ ቅድስና የምንወያይበት ስለ ቅድስና የምንነጋገርበት ነው የእግዚአብሔር ልጆች። ቅድስናን የሰጠ እግዚአብሔር ነው። ቅድስና የተሰጠው ደግሞ ለሰው ልጆች ነው። ስለዚህ እግዚአብሔርን የቀደሳቸውን እግዚአብሔር ያከበራቸውን እናያለን። ሊቁ ቅዱስ ያሬድ በድጓው እንደነገረን ግነዩ ለእግዚአብሔር ወጸዉ ስሞ ወንግርዎሙ ለአሕዛብ ምግባሮ ሃቡ ስብሐተ ለስሙ
አክብሩ ሰንበተ ተገበሩ ጽድቀ ዝግቡ ለክሙ መዝገበ ዘበሰማያት ሀበጻጤ እያማስኖ ወይረክቦ ሰራቂ ድልዋኒክሙ ንበሩ ዘበላይሉ ሐሊው ሀበሃሎ ክርስቶስ ይላል። ይህ ግዕዙ ነው። ወደ አማርኛ ሲተረጎም ለእግዚአብሔር ተገዙ፣ ስሙንም ጥሩ፣ ሥራውንም ለአሕዛብ ንገሯቸው፣ ለስሙም ምስጋና አቅርቡ፣ ሰንበትንም አክብሩ፣ እውነትንም አድርጉ። የማያበላሸው ሌባም የማያገኘው በሰማያት ያለ መዝገብን ለናንተ ሰብስቡ። ተዘጋጅታችሁም ተቀመጡ፣ ክርስቶስ ወዳለበት ወደ ላይ ያለውን አስቡ። ተዘጋጅታችሁም ተቀመጡ፣ ድልዋኒክሙ ንበሩ ሀበሃሎ ክርስቶስ፣ ክርስቶስ ወዳለበት ወደ ላይ ያለውን አስቡ ብሎ ነግሮናል። የእግዚአብሔር ልጅ ተዘጋጅተን እንድንቀመጥ ክርስቶስ ወዳለበት ወደ ላይ እንድናስብ ይሄ ምድር ጊዜያዊ እንደሆነ የኪራይ ቤት እንደሆነ ይነግረናል። ስለዚህ ከዚህ ቃል 8 ነጥቦችን እንመለከታለን። ለሕይወታችን የሚጠቅሙትን ለሕይወታችን ልንጠቀምባቸው የምንችለውን በሕይወት የምንኖርበትን 8 ነጥቦች እናያለን። አንደኛ ለእግዚአብሔር አምኖ መገዛት። መጀመሪያ አምኖ ማመን ያስፈልጋል። ከመገዛታችን በፊት ማመን ይቀድማል። መጀመሪያ ለእግዚአብሔር አምኖ መገዛት፣ ካመኑ በኋላ ደግሞ ስሙን ማመስገን። ሁለተኛው ስሙን ማመስገን። ሶስተኛው ሥራውን መመስከር ያስፈልጋል። ዓለምን ሁሉ የፈጠረ፣ ዓለምን ሁሉ ያስገኘ፣ ዓለም ሁሉ የሚመግብ፣ ዓለም ሁሉ የሚጠብቅ፣ ዓለምን የፈጠረ እሱ፣ ዓለምን የሚመግብ እሱ፣ ሁሉ በእርሱ የሆነ መሆኑን ሥራውን መመስከር አለበት። አራተኛው ሰንበትን ማክበር። ዕለተ ሰንበት ሰዎች እንዲያርፉባት፣ የእግዚአብሔር ቃል እንዲሰሙባት፣ የታመሙ እንዲጠይቁባት፣ የታሰሩ እንዲያስፈቱባት፣ የተራቡ እንዲያበሉ፣ የእግዚአብሔርን ቃል እንዲማሩ፣ ቅዱስ ሥጋውን ክቡር ደሙን እንዲቀበሉ፣ ዕረፍት እንዲያደርጉባት የተሰጠች ነች። አምስተኛው እውነትን መናገር፣ ሐሰትን ሐሰት፣ እውነትን እውነት ማለት ያስፈልጋል። እግዚአብሔር የእውነት አምላክ ነው። እውነትን ይወዳል፣ እውነትን ይፈልጋል። ውሸት ከሰይጣን ነው። የውሸት አባት ዲያብሎስ ነው። ውሸት፣ ሐሰት፣ ሐሜት፣ መለያየት፣ ዘረኝነት፣ ምቀኝነት ከሰይጣን ነው። እግዚአብሔር ሰላም ይፈልጋል፣ አንድነት ይፈልጋል፣ መዋደድ ይፈልጋል፣ መከባበር ይፈልጋል። አምስተኛው እውነትን ማድረግ። ስድስተኛ ለድሃ ቸርነት ማድረግ። ምንም ለሌላቸው መስራት ለማይችሉ ሰዎች ቸርነት ማድረግ ያስፈልጋል። ስድስተኛው ተዘጋጅቶ መቀመጥ። ንስሐ ገብቶ እየጾሙ እየጸለዩ ተዘጋጅቶ መቀመጥ ያስፈልጋል። ዝግጅት ያስፈልጋል። ሞት መቼ እንደሚመጣ አይታወቅም። ስለዚህ ከሰው ልጅ የሚጠበቀው ተዘጋጅቶ መጠበቅ። ንስሐ ከገባ፣ ከጾመ፣ ከጸለየ፣ ቅዱስ ሥጋው ክቡር ደሙን እየተቀበለ ከኖረ ይህ ሰው የእግዚአብሔር ሰው ነው። ይህ ሰው የእግዚአብሔር ልጅ ነው። ስምንተኛው የላይኛውን ሕይወት ማሰብ ነው። ምድራዊው አላፊ ነው። ምድራዊው ቀሪ ነው። ይዘነው የመጣነው ነገር የለም። ይዘነው የምንሄደው ነገር የለም። ዓለም ያጓጓል፣
ኃጢአቱ፣ ብልጭልጩ፣ ክፋቱ ያጓጓል። ነገር ግን ምድራዊ ነው። ነገር ግን የማይጠቅም ነው። ነገር ግን ከእግዚአብሔር የሚለይ ነው። ስለዚህ የእግዚአብሔር ልጆች መልካሙን እንከተል፣ ከክፉ እንራቅ፣ ክፉን እንጸየፍ። የእግዚአብሔር ልጆች ምግባረ ሰናይ ወይንም ሃይማኖታዊ ግዴታዎች የሚባሉት ከነዚህ የወጡ አይደሉም። በዚህ ውስጥ የሚጣቃለሉ፣ በዚህ ውስጥ የሚካተቱ ናቸው። ቀደም ብለን እንደተነጋገርነው ቅዱስ እግዚአብሔር ነው። ቅድስና የባህሪው ነው። ቅድስና ደግሞ ለተመረጡት ተሰጥቷል። መላእክትን እግዚአብሔር ቀድሷቸዋል። ቅዱሳን መላእክት በእግዚአብሔርና በሰው መካከል ለተልእኮ የሚፋጠኑ ከእግዚአብሔር ምሕረትንና ቸርነትን ወደ ሰው ልጆች የሚያመጡ የሰዎችን ልመናና መስዋዕት ወደ እግዚአብሔር የሚያሳርጉ ቅዱሳን ፍጥረታት ናቸው። እግዚአብሔር መደበኛና ትልቁ አገልግሎታቸው ግን እግዚአብሔርን ዝም በማይል ልሳን በማያቋርጥ አንደበት ዘወትር ማመስገን ነው። እኛም ስናመሰግን ለእግዚአብሔር ምስጋና ስንሰጥ እንደ መላእክት እንሆናለን። በቅዳሴው በአገልግሎቱ ጊዜ ልክ እንደ መላእክት ነው እግዚአብሔር የምናመሰግነው። የመላእክት ስራቸው ማመስገን ነው። እረፍት የላቸው። ምግባቸው ምስጋና ነው። ሲያመሰግኑ ያርፋሉ፣ ሲያርፉ ያመሰግናሉ። የእግዚአብሔር ልጆች ስለዚህ በእነሱ ዘንድ ድካም የለም፣ ድካም የለባቸው። ርኩሳን መላእክት አሉና ከነዚያ የተለዩ በመሆናቸው ቅዱሳን መላእክት እንላቸዋለን። ሁለተኛ ሰዎችን ቀድሷል። እግዚአብሔር ከመላእክት ቀጥሎ ያከበረው የቀደሰው የለየው ባሪያውና በአምሳሉ የፈጠረው ክቡር ፍጥረት ያደረገው የሰው ልጅ ነው። የሰው ልጅ ባሪያው በአምሳሉ እግዚአብሔር ፈጥሮታል። የሁሉ ገዢ እንዲሆን አዳምን ፈጥሮ የሁሉ ገዢ ከፈጣሪ በታች ሁሉ እንዲገዛ በሁሉ ላይ እንዲያዝ አድርጎት ነበር። ነገር ግን የሰይጣንን ድምፅ በመስማቱ ከእግዚአብሔር ተለየ፣ ወደ ምድረ ፋይድ ወረደ። ዛሬም የእግዚአብሔር ልጆች የክፎቹን ሰዎች ሐሳብ ሳይሆን ምክር ሳይሆን መስማት ያለብን የሚጠቅሙንን ወደ እግዚአብሔር የሚያገናኙንን ነገር መስማት አለብን። በዓለም ውስጥ ብዙ ችግር አለ፣ ብዙ ውሸት አለ፣ ብዙ ኃጢአት አለ። ውሸቱን እውነት አስመስለው የሚያወሩ የሚናገሩ አሉ። ከነዚህ መራቅ ያስፈልጋል። እግዚአብሔር ልጅ እግዚአብሔር ቅድስናን የሰጠን በቅድስና ሕይወት እንድንኖር ነው። ከርኩሰት እንድንለይ ነው። ከማይጠቅመው ነገር እንድንለይ ነው። እግዚአብሔር ልጅ ሌላው እመቤታችን ድንግል ማርያምን ቀድሷታል። ቀደሰ እግዚአብሔር ማኅደሮ ሎሙ ማደሪያው ትሆን ዘንድ ድንግል ማርያምን መርጧታል። ድንግል ማርያምን ቀድሷታል። ድንግል ማርያምን ለይቷታል። እናቱ እንድትሆን የአምላክ እናት እንድትሆን። ምን ያህል መታደል ነው የአምላክ እናት መሆን! አምላክን ጸንሶ መውለድ፣ አምላክን ማሳደግ። የሰማይና ምድርን የፈጠረ አምላክ ድንግል ማርያም የተከበረች የተመረጠች የአምላክ እናት አምላክን በማኅፀኗ የተሸከመች አምላክን ያዘለች አዝላ በረሃውን በስደት የተንከራተተች ድንግል ማርያምን መርጧታል። ድንግል ማርያምን ቀድሷታል። ድንግል ማርያምን ለይቷታል። ሌላው ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን፣ ነገሥታትን፣ ሊቃውንትን፣ ካህናትን እግዚአብሔር ቀድሷቸዋል። እግዚአብሔር ለይቷቸዋል ለአገልግሎት።
ነቢያት ስለ ስሙ እንዲናገሩ፣ አዎ ስለ መወለዱ ትንቢት እንዲናገሩ፣ ሐዋርያት ደግሞ መወለዱን ለዓለም እንዲሰብኩ፣ ሰማዕታትም ስለ እውነት እንዲመሰክሩ፣ ጻድቃንም ደግሞ እግዚአብሔር በሰጣቸው ቅድስና እንዲኖሩ፣ ስለ ሰው ልጅ እንዲጸልዩ፣ ስለ ሰው ልጆች እንዲለምኑ እግዚአብሔር ቀድሷቸዋል። እግዚአብሔር መርጧቸዋል። ቦታን ቀድሷል። ዕለታትን ቀድሷል። አዎ የቤተ መቅደስ ነዋያትን እግዚአብሔር ቀድሷል። ካህናትን፣ አዎ ሊቃውንቱን፣ ጳጳሳቱን እግዚአብሔር ቀድሷቸዋል። ለአገልግሎት ለይቷቸዋል። ስለዚህ እግዚአብሔር ልጆች የሚነካቸውን ሁሉ ቅዱስ ይሆናል። በክህነትም ያገለግሉኝ ዘንድ አሮንና ልጆቹን ቅባቸው ቀድሳቸውም እንደተባለ ሁሉ እነዚህ በእግዚአብሔር ተቀብተው አባቶቻችን የተሾሙ የተመረጡ ናቸው ለአገልግሎት። የሚነካቸውን ሁሉ አዎ ቅዱስ ይሆናል። ጸሎታቸው፣ ልመናቸው ሁሉ የሚያስባርክ ነው። አገልግሎታቸው ሁሉ ምእመናንን የሚያስባርክ ነው። እግዚአብሔር ልጆች እኛ የምንባረክባቸው ቅድስና የምናገኝባቸው ይህን ሁሉ ቅድስና የሰጠ ሰው ሳይሆን እግዚአብሔር ነው። ቅድስናው የተገኘው ከእግዚአብሔር ነው። ስለዚህ ከእግዚአብሔር የተሰጠውን ቅድስና አክብረን መኖር፣ በቅድስና ሕይወት መኖር ያስፈልጋል። እግዚአብሔር ምእመናንን ቀድሷል። በቅድስና ሕይወት እንዲኖሩ ይፈልጋል። እግዚአብሔር ከኃጢአት ተለይተው ከክፋት ተለይተው እግዚአብሔር ከማይወደው ነገር ተለይተው በቅድስና እንዲኖሩ ይፈልጋል። ንስሐ የገባ ሰው፣ የጾመ ሰው፣ የጸለየ ሰው፣ የሰገደ ሰው፣ አስራት በኩራት የሰጠ ሰው፣ ንስሐ የገባ ሰው፣ ቅዱስ ሥጋውን ክቡር ደሙን የተቀበለ ሰው ቅዱስ ነው። አያቸው። እነዚህ ሁሉ ወደ ቅድስና የሚያደርሱ ናቸው። ወደ በረከት ወደ ክብር የሚያደርሱ ናቸው። ዝም ብለው አይደለም አባቶቻችን የሚያስተምሩን የሚነግሩን፣ እንድንቀደስባቸው ነው፣ እንድንባረክባቸው ነው። ብዙ ቅዱሳን አባቶቻችን አጽማቸውን የነካ የዳሰሰ ሲፈወስ እናያለን። ለእንዴት ነው የተፈወሰው? ለምንድን ነው የተፈወሰው? የሚነካቸው ሁሉ ቅዱስ ይሆናል ብሎ እንደተነገረው ሁሉ የቅድስና ሕይወት ስላገኙ፣ የቅድስና ሕይወት ከእግዚአብሔር አዎ ስላገኙ የነካቸው ሁሉ ይቀደሳል። ሌላው ራስን መቀደስ ያስፈልጋል። የእግዚአብሔር ልጆች እግዚአብሔር ቅድስናን ሰጥቶናል። ራሳችንን መቀደስ አለ። መጀመሪያ ራስን መቀደስ ስንል ነፍስና ሥጋን ለመንፈስ ቅዱስ ግብ ለቅድስና ሕይወት መለየት ማለት ነው። ክርስቶስን ወደ መምሰል መቅረብ ማለት ነው። ራስን መቀደስ ያስፈልጋል። ጌታችን በወንጌል በእውነት ቀድሳቸው ቃልህም እውነት ነው ብሎ ተናግሯል። ሁለተኛው ራስን መቀደስ ስንል ሰውነትን ከርኩሰትና ከኃጢአት መቀደስ፣ ከርኩሰትና ከኃጢአት መለየት፣ ከሚያረክስ ነገር መለየት፣ ከኃጢአት መለየት ያስፈልጋል። እግዚአብሔር ሶስተኛ ራስን መቀደስ ስንል ሌላውን አለማርከስ ነው። ሌላውን አለማርከስ በክፋት ምቀኝነት፣ አዎ በሐሜት ክፉ በማሰብ ሌላውን አለማርከስ ከኛ ይጠበቃል። ስለዚህ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ አለ መድኃኒዓለም ክርስቶስ። ቅድስናውን ሰጥቶናል። በቅድስና ሕይወት መኖር ደግሞ የኛ ድርሻ ነው። እግዚአብሔር ሊቀ ነቢያት ሙሴን ሁሉንም ትቀድሳቸዋለህ፣ ሁሉንም ለአገልግሎት ትለይልኛለህ። እኔ ቀድሳቸዋለሁ፣ አንተም ቀድሳቸዋለህ፣ ሁሉንም ትቀድሳቸዋለህ። ቅድስተ ቅዱሳንም ይሆናሉ። የሚነካቸውን ሁሉ ቅዱስ ይሆናል። የሚነካቸውን ሁሉ ቅዱስ ይሆናል። ያቸው ቤተ ክርስቲያን የቅድስና ቤት ነው። አገልጋዮችን በቅድስና የሚያገለግሉባት፣ የሚያስቀድሱ ምእመናን በቅድስና ሕይወት የሚኖሩባት፣ ኃጢአትን የሚጸየፉባት፣ የእግዚአብሔርን ቃል የሚሰሙባት፣ ያዘኑ የሚረጋጉባት፣ ጸሎታቸውን ወደ እግዚአብሔር የሚያቀርቡባት፣
ሰውና እግዚአብሔር የሚነጋገርባት ነው ቅድስት ቤተክርስቲያን የተቀደሰ። ስለዚህ አባቶቻችን በቅድስና የተቀቡት ሰውንና እግዚአብሔርን የሚያገናኙ የሕዝቡን ጸሎት ወደ እግዚአብሔር የእግዚአብሔርን ቸርነት ወደ ሕዝብ የሚያመጡ ናቸው። አባቶቻችን በንስሐ ሕይወት በጾም በጸሎት ወደ ቅድስና እንድንሻገር የሚያደርጉት ወደ ቅድስና የሚያደርሱት ይህ አላፊው ዓለም እንዳያታልለን ዘላለማዊው ዓለም እንዳይቀርብን ለዘላለማዊው ዓለም ለእግዚአብሔር መንግሥት የሚያበቁን የሚያደርሱን ቅዱሳን አባቶቻችን ናቸው። በክህነትም ያገለግሉኝ ዘንድ አሮንና ልጆቹን ቅባቸው ቀድሳቸውም እንደተባለው ዲያቆናቱም ካህናቱም ጳጳሳቱም ለቅድስና የተለዩ ለአገልግሎት የተለዩ ናቸው። ይህን ቅድስና አክብሮ መኖር ግዴታ ነው። ይህ ቅድስና ጸሎት ይፈልጋል፣ ትሕትና ይፈልጋል፣ ታማኝነት ይፈልጋል፣ ራስን ለእግዚአብሔር አሳልፎ መስጠት፣ ሥጋን ለነፍስ ማስገዛት ያስፈልጋል። ከሚቀረው ከዓለማዊው ከሥጋዊው ነገር መራቅ ያስፈልጋል። በዚህ መንገድ የምንጓዝ ከሆነ እግዚአብሔር ሁል ጊዜ ከኛ ጋር ነው። እግዚአብሔር ሁል ጊዜ በምሕረት እጁ ይባርከናል። የሚቸግረንን ይሞላልናል። የሚያስፈልገንን ይሰጠናል። እኛ ብቻ ከኃጢአት እንለይ፣ ከርኩሰት እንለይ። ጽድቅ ከርኩሰት ጋር ግንኙነት የለው። ጨለማ ከብርሃን ጋር ግንኙነት የለው። ጣዖት ከተቀደሰው ጋር ግንኙነት የለም። የእግዚአብሔር ልጅ ምንም ግንኙነት የለው። ጻድቅ ጻድቅ ነው፣ ቅዱስ ቅዱስ ነው፣ እውነት እውነት ነው፣ ኃጢአት ኃጢአት ነው፣ ክፋት ክፋት ነው። ክፋት የሰይጣን ነው፣ የዲያብሎስ ነው። ኃጢአትን የሚያመነጭ ኃጢአትን የሚያሰራ ክፋትን፣ ውሸትን፣ ኃጢአትን የሚያለማምድ ዲያብሎስ ነው። ኃጢአት ነው። እግዚአብሔር ልጅ ኃጢአት ነው። ከኃጢአት እንራቅ። እግዚአብሔር እንከተል፣ እግዚአብሔር እንመን፣ ለእግዚአብሔር እንታመን፣ ለእግዚአብሔር እንገዛ፣ ለእግዚአብሔር እንቅረብለት፣ ከኃጢአት እንለየለን። ቅድስትን ስናከብር እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ። የእሱ ቅድስና የባህሪው ነው። ለእኛ የተሰጠን ጸጋ ደግሞ የቅድስና ነው። ሌላውን ሁሉ እንድንቀድስ፣ ሌላውን ሁሉ እንድንባርክ፣ ሰይጣንን እንድንገዛ፣ ሰይጣንን እንድንረግ፣ ሰይጣንን እንድናስወጣ፣ ሕዝብን ከኃጢአት ማሰሪያ እንድንለይ እንድንፈታ እና ወደ ቅድስናው መንገድ እንድናመጣ ክህነቱን ሰጥቷል እግዚአብሔር። ቅድስናውን ሰጥቷል እግዚአብሔር። ስልጣኑን ሰጥቷል እግዚአብሔር። በዚህ ስልጣን ደግሞ መጠቀም ሁላችንም አለብን። በዚህ ስልጣን መጠቀም የሁላችንም ግዴታ ነውና እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ። ሁሉን ትቀድሳቸዋለህ፣ ቅድስተ ቅዱሳንም ይሆናሉ። የሚነካቸውን ሁሉ ቅዱስ ይሆናል። በክህነትም ያገለግሉኝ ዘንድ አሮንና ልጆቹን ቅባቸው ቀድሳቸውም ብሎ እግዚአብሔር ለሙሴ ነግሮታል። ለእግዚአብሔር አገልግሎት የሚሆን ንዋየ ቅድሳቱም ይሁን አገልጋዩም ይሁን ተገልጋዩም ይሁን የተቀደሰ የተባረከ ነው። ስለዚህ ጾም፣ ጸሎት፣ ምጽዋት፣ ስግደት፣ ንስሐ፣ ቅዱስ ሥጋው ክቡር ደሙ ለቅድስና የሚያበቁ ለቅድስና የሚለዩ ኃጢአትን የሚያስረሱ ጽድቅን የበለጠ እንድንሰራ የሚያደርጉ ስለሆነ በጽድቅ መንገድ በጽድቅ ጎዳና እንድንኖር እግዚአብሔር ይርዳል። ከኃጢአት እንድንርቅ፣ ከበደል እንድንርቅ፣ ከሚቀረው ነገር እንድንርቅ እግዚአብሔር እንዲረዳን ሁልጊዜ እግዚአብሔር ከሁላችን ጋር እንዲሆን የእሱ መልካም ፈቃድ ይሁንልን። የሰማነውን በልቡናችን ያሳድርብን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳኢነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።